በአድዋ ጦርነት ላይ ቅድስት ቤተክርስቲያናችን ከ90 በመቶ በሚባል ደረጃ ጦርነቱን ስትመራ የነበረ ሰፊውን ድርሻ ሰፊውን ሚና የምትወስድ ቅድስት ቤተክርስቲያናችን ነች። ተዋጊዎቹም እንግዲህ ጾመኞች ነበሩ። በታላቁ የአብይ ጾም ውስጥ ነው ጦርነቱ የተደረገው እና እየጾሙ ነበረ የተዋጉት። እንግዲህ ንጉሱንም ስናይ አፄ ምኒልክን ጦርነቱን የመሩት መጀመሪያ ጥሪውን ያደረጉበትን ደብዳቤ ስናይ በስመ እግዚአብሔር ነው የሚጀምረውና ትምክህታቸውም ኃይላቸው ሁሉ እግዚአብሔር እንደሆነ ነው ሲገልጹ የነበረውና ምን ያህል አማኝ እንደሆኑ እንረዳለን። የእመቤታችን ስም እየጠሩ ነው ሲምሉ የነበረውና ምን ያህል አማኝ እንደሆኑ እንረዳለን። እና በጣም አስቀዳሽ ማህሌት የሚቆሙ ሰዓታት የሚቆሙ ንጉስ ናቸው። በሃይማኖታቸው የማይታሙ በጣም እምነት ያላቸው በጣም ፍጹም ክርስቲያን እንደሆኑ እንግዲህ ንጉሱ ይታወቃል። ለዛም ነው ታቦታትን እንዲዘምቱ የቤተክርስቲያን አባቶች እንዲዘምቱ አብረው ቅዳሴው የተለያየ ሃይማኖታዊ ስርዓት እንዲከናወን ያደረጉት እምነታቸው በእግዚአብሔር ስለሆነ ነው። እና በደንብ የንጉሱን ስነ ልቦና መረዳት ይቻላል ማለት ነው። እና እንግዲህ ተዋጊዎቹ ሲዋጉ የቤተክርስቲያን አባቶች ተዋጊዎቹን እየባረከች እግዚአብሔር ይፍታ እያለች ነው ስትሸኛቸው የነበረውና እሷም ከፊት ሆና አንድም ቀን ቅዳሴ ሳይታጎል አንድም ቀን ቤተክርስቲያን ባለበት በቤተክርስቲያን እየተቀደሰ ቤተክርስቲያን በሌለበት ድንኳን እያቆሙ ነው ቅዳሴ ሲቀድሱ የነበረውና ነዋየ ቅድሳቷ ሳይቀር ሊቃውንቶቿ ሳይቀሩ መነኮሳቱ ሳይቀሩ ሰሌን ለብሰው ዲያቆናቱ ካህናቱ ሳይቀሩ እያንዳንዱ አብረው ነው የዘመቱትና ቅዳሴ እንኳን አልታጎለም። ስዕለ ማርያምን የተለያየ ቤተክርስቲያን ነዋየ ቅድሳትን ይዘው ነው ጦርነቱን ያደረጉት። እንግዲህ ሱባኤም ይዘው ነበረ። የካቲት 1 ሱባኤ ይዘው የካቲት 21 3 ሱባኤ ነበር ያዙት። ሱባኤውን ጨርሰው እንግዲህ እቴጌ ጣይቱ ስለት ተስላ ነበረ ለእመቤታችን ጤዛ ሳይደርቅ ድሉን ካቀዳጀሽን ብላ ለእመቤታችን ተስላ ስለቷም ተሰምቶ የካቲት 23 ድል አድርጓልና የካቲት 23 ድሉ ለምን ተደረገ ስንል አጋጣሚ አይደለም፣ የቅዱስ ጊዮርጊስ ዕለት ነው። የካቲት 23 ማለት ነው። ከዘመተው ታቦት ውስጥ አንዱና ዋነኛው የቅዱስ ጊዮርጊስ ታቦት ነበር እና ጣሊያኖችም ሲመሰክሩ ራሳቸው በአይናቸው ያዩት ሲመሰክሩ የነበረው በነጭ ፈረስ ላይ ያለው ነው ያቃተን ሲሉ የነበረው የኢትዮጵያ ጠባቂዋ ገበዟ የነበረው ቅዱስ ጊዮርጊስ ጦርነቱን ሲመራው እንደነበረ እንግዲህ ይታወቃልና በዕለተ ቅዱስ ጊዮርጊስ እነሱም ድል አድርጓልና ቅዱስ ጊዮርጊስ ኢትዮጵያ ሲጠብቅ ነበረ። ምክንያቱም እነዛ በግፍ ነው አልፈው የመጡት በባርነት ሊገዙ በግፍ አልፈው መጡ። የኢትዮጵያ ጠባቂ የሆነው ቅዱስ ጊዮርጊስ ደግሞ ከኢትዮጵያውያን አባቶች ጋር ሆነው ጦርነቱን ድል ነስቷልና ጦርነቱን ሲመሩ የነበሩት እንግዲህ እነዚህ የቤተክርስቲያን ልጆች የቤተክርስቲያን ቅዱሳን አባቶች ናቸውና ጀግኖቹ ተዋጊዎቹ እንኳን ምን ያህል ክርስቲያኖች እንደሆኑ በደንብ ልንረዳ እንችላለን። ለምሳሌ ገበየሁን ብናይ የሰሜነሽ ኪዳነ ምሕረት ልጅ ነውና ክርስትና እንኳን የተነሳው ሰሜነሽ ኪዳነ ምሕረት ነውና ፍጹም ክርስቲያኖች ነበሩና ፍጹም ጀግኖች ነበሩና አምነው የወጡት እግዚአብሔርም አላሳፈራቸውምና እነሱ ድል ነስተዋል። የቤተክርስቲያን ድርሻ ከብዙ በጥቂቱ ይህን ይመስል ነበረ። እንኳን ለ130ኛው የአድዋ ድል በዓል በሰላም አደረሳችሁ። እንዲሁም ለቅዱስ ጊዮርጊስ ዓመታዊ ክብረ በዓል በሰላም አደረሳችሁ። ቸር ሰንብቱ።